የረመዳን ወር ሲገባ እኛ ትዝ የሚለን ለይለቱል ቀድር ብቻ ነው። ይህ አስተሳሰብ ደግሞ ስህተት ነው። ረመዳን ውስጥ ለየት ያለ ቦታ የሚሰጣቸው 4 ሌሊቶች አሉ። እነዚህ ሌሊቶች በጭራሽ ሊያመልጡ አይገባም። የረመዳን ሌሊቶች በሙሉ እጅግ የላቁና የተከበሩ ናቸው። ነገር ግን እነዚህ 4 ሌሊቶች ለየት ያለና ንቅናና ክብር ያላቸው ናቸው። የረመዳን መጀመሪያ ላይ እንደመሆናችን ከመጨረሻ ጀምረን እንነጋገር። መጀመሪያዋ ለየት ያለ ልቅና የተሰጣት የረመዳን ሌሊት የረመዳን የመጨረሻው ሌሊት ናት። የረመዳን የመጨረሻው ሌሊት ለይለቱል ቀድር ላይ እንኳን የማይገኝ የራሷ ለየት ያለ ምስጢር አላት። ምክንያቱም ከኢብኑ አባስ ረዲየላሁ ዐንሁ እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ በረመዳን በእያንዳንዱ ሌሊት ከእሳት ነፃ የሚያወጣቸው ሰዎች አሉት። የመጨረሻዋ ሌሊት የመጣች ጊዜ ደግሞ ወሩን ሙሉ ከእሳት ነፃ ያወጣቸውን ሰዎች የሚያክል ከእሳት ነፃ ይላል። በሌላ ዘገባ ደግሞ በየሌሊቱ 1 ሚሊዮን ሰዎችን ነፃ የሚያወጣ ሲሆን በመጨረሻ ሌሊት ግን 30 ሚሊዮን ሰዎችን ነፃ ይላል። ሰሃቦች ይህንን ሲሰሙ አንቱ የአላህ መልእክተኛ ሆይ ታዲያ ያቺ ሌሊት ለይለቱል ቀድር ናት ብለው ጠየቁ። ረሱልም ሰለላሁ ዐለይሂ ወሰለም ሰራተኞች ስራቸውን ሲጨርሱ ደሞዝ እንደሚከፈላቸው አላስተዋላችሁምን? የረመዳን የመጨረሻው ሌሊት ላይ አላህ ለሙእሚኖች ደሞዛቸውን የሚከፍልባት ሌሊት ናት ብለው መለሱ። ስለዚህ የረመዳን የመጨረሻው ሌሊት ለይለቱል ቀድር ላይ እንኳን የማይገኝ ለየት ያለ ምስጢር አላት ማለት ነው። ምክንያቱም የረመዳን የመጨረሻው ሌሊት ላይ ወሩን ሙሉ ከእሳት ነፃ የተባሉ ሰዎች የሚያህሉ ሰዎች ከእሳት ነፃ ስለሚባሉባት። ሌላው ይችን የመጨረሻውን የረመዳን ሌሊት ከለይለቱል ቀድር ለየት የሚያደርጋት ነገር ተለይታ ታውቃ መቀመጧ ነው። ለይለቱል ቀድር መቼ እንደሆነ በግልጽ አይታወቅም። ረሱል ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን በረመዳን በመጨረሻው 10 ቀን ተጠባበቋት ብለዋል። በሌላ ዘገባ ደግሞ በመጨረሻ 10 ጎድሎ ቀናት በሚል ተዘግቧል። ስለዚህ ስለ ለይለቱል ቀድር የምናውቀው ነገር በመጨረሻው 10 ላይ እንደሆነ ብቻ ነው። ሁለተኛዋ ለየት ያለች የረመዳን ሌሊት ለይለቱል ቀድር ናት። ረሱል ሰለላሁ ዐለይሂ ወሰለም የለይለቱል ቀድር ምልክቶች ጠቁመውናል። ነገር ግን ምልክቶቹን ተዋቸውና የረመዳን ሙሉ ሌሊቶችን በኢባዳ በማሳለፍ ተጠመዱ። በተለይ የመጨረሻውን 10 ቀናት። ሰሂህ በሆነ ሐዲስ እንደተነገረን ለይለቱል ቀድር ከረመዳን ሌሊቶች በየትኛውም ላይ ልትሆን ትችላለች፣ ከመጀመሪያው እስከ መጨረሻው ማለት ነው። ስለዚህ ጎደሎ ቁጥሮችን ብቻ ለይቶ በኢባዳ ማሳለፉ ተገቢ አይደለም። ብልጥ ከሆንክ የረመዳን ሌሊቶችን በሙሉ በኢባዳ አሳልፍና ለይለቱል ቀድርን ታገኛታለህ። ሶስተኛዋ